የጥንታዊት ሮማ ቄሳር ኔሮ ከ37 እስከ 68 ዓመተ ምህረት የኖረ ሲሆን በእብደት ምክንያት 14ቱ ዓመት የግዛት ዘመኑ ለዜጋዎቹ እንደ ሲኦልም እንደ ቅዠትም ነበር። በተለይ በክርስትና ሃይማኖት ታሪክ ውስጥ እንደ ርኩስ የሰይጣን ወኪል ይቆጠራል። የመጀመሪያውን የሮማ ጳጳስ ቅዱስ ጴጥሮስን በ64 ዓመት በስቅላት አስገደለው። ጴጥሮስም እንደ ጌታዬ መሰቀል ክብሩ ይበዛብኛል፣ መልካም ፈቃዳችሁ ይሆንና ቁልቁል ስቀሉኝ ብሎ ለምኖ እግሩ ወደ ላይ ራሱ ወደ ታች ሆኖ ተሰቀለ ይባላል። የኔ እሴት ወይም ታላቅነት በአርቲስትነቴ ነው እንጂ ንጉሥ በመሆኔ ከቁብ አልቆጥረውም ይል ነበር ኔሮ። የከተማዋ የድሆች ሰፈር የነበረው ጭርንቁሳም ጌቶ አርቲስት ነፍሱን ስላስቀየማት በሚስጥር እንዲያቃጥሉት አዘዘ። ቃጠሎውን እያየም በበገና ዝማሬ አወደሰው። ሰፈሩ በሙሉ አመድ ሲሆንለት መሃሉ ላይ ወርቃማው ቤት የተባለ እጅግ በጣም ትልቅና ውብ ሕንጻ አሰራ። የእብደትና የወንጀል የብልግና ዘመኑ ባጭሩ እንዲህ ይዘረዘራል። የኔሮ አባት በሕፃንነቱ ስለሞተ እናቱ ክላውዲዮስ ቄሳርን አገባች። እንጀራ አባቱም አልጋ ወራሹ አድርጎ ሾመው። እናቱ ቶሎ እንዲነግስላት ፈልጋ ክላውዲዮስን በሚወደው የእንጉዳይ ወጥ መርዝ አብልታ ገደለችው። ኔሮ በ17 ዓመቱ ነገሰ። የእንጀራ አባቱን ልጅ ኦክታቪያን አገባ። 59 ዓመተ ምህረት ያነገሰችውን እናቱን አስገደላት። በሰይፍ ሊገድሏት ሲሉ ማህፀኗን እያሳየች ያንን ጉድ የወለደውን ይህን ማህፀን ውጉት አለች። ቀጥሎ ሚስቱን ኦክታቪያን ፈታትና ፓፒያ ሳቢናን ለማግባት ነፃ እንዲሆን ፈልጎ አስገደላት። ጥቂት ዓመት በኋላ ይችኛይቱን ሚስቱንም እንዲሁ አሸኛት። ብዙ ሴናተሮች፣ መኳንንት፣ የምክር ቤት አባላት ደፍረው ይሄን ሁሉ ግድያ እኮ አላስፈላጊ ነው በማለታቸው ተገደሉ። 65 ዓመተ ምህረት ኔሮን ለመገልበጥ ተጠንስሶ የነበረው ሴራ ስለተደረሰበት ሌሎች ብዙ መኳንንት ተገደሉ።